ስንቶቻችሁ ናችሁ ሲኦል ወይም ደግሞ ገሃነም ለሰው ልጅ እንዳልሰራ ወይም ደግሞ እንዳልተዘጋጀ የምታውቁት? መዝገበ ጸሎት ላይ ሰይፈ ሥላሴ መቅደም ጸሎታችን ላይ አንድ ክፍል አለ። እሱ ላንብብላችሁ። እናንተ ከመጀመሪያው ጀምሮ ማንበብ ትችላላችሁ። ከዚህም በኋላ የዲያብሎስ ገዥነት ስልጣኑ ተሽሮ እግሩን በእሳት ሰንሰለት ታሰረ። የተጎናጸፈውን ብርሃን ገፈው የጨለማ ጨርቅ አለበሱት። እሳት ነጎድጓድ አወረዱበት፣ በልቦናውም ፍርሃት አሳደሩበት። በዚህም ዘላለማዊ የሥላሴ መንግስት በመላእክት ሁሉ ዘንድ ታወቀ፣ ተረዳ። መላእክትንም ከነሱ ይለዩት ዘንድ አዘዟቸውና እነሱም ከመካከላቸው አውግዘው ለዩት። ቅዱስም አንተ እርጉም ከኛ ራቅ፣ መኖሪያህም በመንጸፈ ደን ይሁን በማለት አስወገዱት። ይህ እርጉም መልአክ ጌቶቼ ከቶ ምሕረት የላችሁም አላቸው። አብ ወልድ መንፈስ ቅዱስም በእርግጥ አንተን ለመሰለ ሁሉ ምሕረት የለንም። በዚህም ጊዜ እርጉም መልአክ ጌቶቼ ሆይ ከነዚህ ሁሉ የተፈጥሮ ጓደኞቼ ነገደ መላእክት ተለይቼ ሲሄድ አላሳዘናችሁምን ሲል በማሳዘን ጮሆ ተናገረ። አብ ወልድ መንፈስ ቅዱስን በማይቻል አምላክነት ባህሪ ለመፈታተንና የማታልፈውን መንግስታችንን ለመገልበጥ ያደረግከው ሙከራ ድፍረት አያሳፍርህምን? ይልቁንም በቃልህ አምነው አንተን የተከተሉ ሁሉ አብረው ካንተ ጋር ይሂዱ አሉት። ቀጥሎም በልዩ አስተሳሰብ አምላካዊ መንግስታችን ስትሻ ተገኝተሃልና መኖሪያህ መቀመቃት ይሁን፣ ቅዱስ ስማችን በጠራበት ቦታ ሁሉ አትድረስ አሉት። ወገኖችህ መላእክት በጠላትነት ይነሱብህ፣ በዕለት ድንጋይ እብነ ብሩካም በእሳት መንግዶ ራስክን ይቀጥቅጡህ አሉት። ዳግመኛም የምግብህ የእሳት አለሎ ኩረት፣ መጠጥ የእሳት ፍላት ይሁን፣ መዘዋወሪያህም መዝናኛህም መንጸፈ ደን ይሁን፣ መቀመጫህም የእሳት መንኮራኩር ይሁን፣ መኖሪያህም በጨለማ ውስጥ ይሁን ሲሉ ረገሙት። ይህንም ካሉት በኋላ የቤቱ ዙሪያ በእሳት የታጠረ በውስጡ የእሳት የሚነድበት ሆኖ ወደ ተዘጋጀለት ቤት በዚያ ይኖር ዘንድ ገባ። መቀመቃትም መንጸፈ ደንም ወረደ ይለናል ማለት ነው። ስለዚህ ገሃነም ወይም ደግሞ ሲኦል የተሰራው ዲያብሎስ ቀድሞውኑ ስላጠፋ ለሱ መቀጣጫ ይሆን ዘንድ እሱ ይቀጣበት ዘንድ የተፈጠረ ወይም ደግሞ የተዘጋጀ ነው ማለት ነውና የሰው ልጅ በገዛ ፈቃዱ ወይም ደግሞ መርጦ ነው የሚገባ ወደ ነዚህ ነገር ማለት ነው። ዲያብሎስ እንደሰማችሁት ጠይቋል። ብቻዬን ሲል አልሳዝናችሁም ወይ ብሎ አጋዕዝተ ዓለም ሥላሴን ጠይቋል። አጋዕዝተ ዓለም ሥላሴም በሱ ሐሳብ የተስማሙትን በሱ እቅድ ሲጓዙ የነበሩትን እንደሱ የሚያስቡትን ከሱ ጋር አብረው እንዲሄዱ ፈቅደውለታል። ስለዚህ በምድር ላይ ሳለን የሰይጣንን ስራ ምንሰራ የሰይጣንን ሐሳብ ምንፈጽም የሰይጣን ፍላጎትን የምናሟላ ሰዎች ጠቅላላ ተያይዘን የት ነው የምንሄደው? ወደ ኃጢአት አባታችን ወደ ሆነው ወደ ዲያብሎስ የሚሄደው ማለት ነው። ስለዚህ እግዚአብሔር አምላክ ምርጫ ሰጥቶናል። ሰው በነፃ ፈቃዱ በገዛ እጁ ነው ሲኦልም ገነት የሚገባው ማለት ነው። ስለዚህ ዲያብሎስ በሲኦል ላይ ወይም ደግሞ በገሃነም ላይ ምንም አይነት ስልጣን የለውም። አንዳንድ ሰዎች ገሃነም ወይም ደግሞ ሲኦል ውስጥ ሰይጣን የሚያቃጥለን ወይ ደግሞ ሰይጣን የሚያሰቃየን ይመስላችኋል። እንደዛ አይደለም። ገሃነም ወይም ደግሞ ሲኦል ራሱ ሰይጣን የሚቃጠልበት ቦታ ነው። ምክንያቱም በመጨረሻይቱ ፍርድ ሁላችንም ሲፈረድብን እሱም አብሮ የሚፈረድበት። ስለዚህ ከተፈረደበት ደግሞ ምንም አይነት ስልጣን የለውም። እኛን የሚያቃጥልበት እኛን የሚያሰቃይበት ምንም አይነት ስልጣን የለውም ማለት ነው። ስለዚህ ማነች የምታቃጥለን ማነች የምታሰቃየን? የእግዚአብሔር ፍርድ ማለት ነው። ሰይጣን ራሱ ታሳሪ ተቃጣይ ነው ማለት ነው እዛ ቦታ ላይ። ስለዚህ ሰዎች ሁሉ እንንቃ። ከሰይጣን ጋር ከተባበርን የሰይጣን መንገድ የምንከተል ከሆነ መሄጃችን የት ነው የሚሆነው? እሱ ወደ ተዘጋጀለት ቦታ ማለት ነው። ለእኛ የተዘጋጀው ለእሱ የተዘጋጀው ግን ወደ እሱ ቦታ ነው የምንሄደው ማለት ነው። ስለዚህ እግዚአብሔር አምላክ ልቦናችንን ይመልስልን። በንስሐ እንመለስ፣ ወደ ቤተክርስቲያን እንቅረብ። እግዚአብሔር አምላክ ብርታቱን ጉልበቱን ይስጠን። አሜን።